ዩቲዩብ ላይ ከምንቸገርባቸው ነገሮች ውስጥ አንዱ ዩቲዩብ ላይ ገብተን የምንፈልገውን ነገር ከፍተን እያዳመጥን ልክ ከዛ ወተን ኦዲዮን ባክግራውንድ ላይ እየሰማን ሌሎች ለምሳሌ ፌስቡክ፣ ቴሌግራም፣ ኢንስታግራም እየተጠቀምን ነገር ግን ባክግራውንድ ላይ ዩቲዩብ ላይ የከፈትናቸውን ነገሮች ወይም ፖድካስት ሊሆን ይችላል ሌሎች ዶክመንተሪዎችን ወይም የምትፈልጓቸውን ነገሮች ባክግራውንድ ላይ እየሰማችሁ ልክ ከዩቲዩብ ኤግዚት ብላችሁ ወጣችሁ ፌስቡክ፣ ቴሌግራም ኦር ሌሎች ሶሻል ሚዲያዎችን ለመጠቀም ስትሞክሩ ዩቲዩብ ላይ የከፈታችሁት ነገር ይቋረጣል ወይም ይጠፋባችኋል። ይሄንን ሰርቪስ ለማግኘት የግድ የዩቲዩብ ፕሪሚየም ሜምበርሺፕ መሆን አለባችሁ ወይም ደግሞ ሌሎች ይሄንን ነገር ሊያስተካክሉላችሁ የሚችሉ አፕሊኬሽኖችን መጠቀም ይኖርባችኋል። ነገር ግን ዛሬ እዚህ ቪዲዮ ላይ የማሳያችሁ ምንም አይነት ተጨማሪ አፕሊኬሽን ሳያስፈልጋችሁ እንደዚሁም የዩቲዩብ ፕሪሚየም ሜምበርሺፕ ሳትሆኑ የምትፈልጉትን ነገር ዩቲዩብ ላይ ገብታችሁ ከፍታችሁ ከዛ ባክግራውንድ ላይ ኦዲዮን እየሰማችሁ ሌሎች ነገሮችን መጠቀም የምትችሉበትን መንገድ ነው የማሳያችሁ። ቪዲዮን ከወዳችሁና ከጠቀማችሁ ቪዲዮን ላይክ፣ አካውንቱን ፎሎ በማድረግ ቤተሰብ ትሆናላችሁ። ይህንን ነገር ለማስተካከል በመጀመሪያ ወደ ክሮም ብራውዘራችሁ ትሄዱና www.youtube.com ብላችሁ ሰርች ታደርጋላችሁ። www.youtube.com ብላችሁ ሰርች ታደርጋላችሁ። ይሄንን ካደረጋችሁ በኋላ ከላይ 3 ዶቶች አሉ። እሱን አንድ ጊዜ ነክታችሁ እንደዚህ ዲስክቶፕ ሳይት ወደሚለው ትቀይሩታላችሁ ወይም ዲስክቶፕ ሞድ የሚል ሊሆን ይችላል እናንተ ጋር ወደዛ ትቀይሩታላችሁ ማለት ነው ስልካችሁን። ከዛ በኋላ ወደዚህ ትመጡና www.youtube.com የሚለውን የመጀመሪያውን ከላይ የምታገኙትን ዌብሳይት ክሊክ አድርጋችሁ እንደዚህ ትገባላችሁ ማለት ነው። እንደዚህ በምትገቡበት ሰዓት ቀጥታ ሪዳይሬክት አድርጎ ወደ ዩቲዩብ ነው የሚወስዳችሁ። ስለዚህ ከዚህ በፊት አንድ ማስተካከል ያለብን ነገር አለ። እሱ ወደ ስልካችሁ ሴቲንግ ትገባላችሁ። ወደ ስልካችሁ ሴቲንግ ከገባችሁ በኋላ አፕስ የሚለውን ፈልጋችሁ ወደዛ ትገባላችሁ። እዚህ ከገባችሁ በኋላ ዩቲዩብ ከላይ ሰርች ባሩ ላይ እንደዚህ ዩቲዩብ ብላችሁ ሰርች ታደርጋላችሁ ወይም ደግሞ እንደዚህ ስክሮል እያደረጋችሁ ዩቲዩብ የሚለውን አፕሊኬሽን ትፈልጉታላችሁ ማለት ነው። ልክ ከሁለት አንዱን አማራጭ ተጠቅማችሁ ዩቲዩብ የሚለውን አፕሊኬሽን ካገኛችሁት በኋላ ክሊክ አድርጋችሁ ትገባላችሁ። እዚህ ከገባችሁ በኋላ ከምታገኙት አማራጭ ውስጥ ትንሽ ወደታች ስክሮል ስታደርጉት ሴት አስ ዲፎልት የሚል ነገር ታገኛላችሁ። ወደዛ ክሊክ አድርጋችሁ ትገባላችሁ። እዚህ ጋር ከገባችሁ በኋላ መጀመሪያ ላይ የምታገኙትን ኦፕን ሰፖርትድ ሊንክስ የሚለውን አይከን ባይ ዲፎልት እናንተ ጋር ኦን ሊሆን ይችላል። ስለዚህ ይሄንን ኦፍ አድርጉታላችሁ እንደዚህ ማለት ነው። እንደዚህ ኦፍ ካደረጋችሁ በኋላ ከዚህ ትወጣላችሁ። ከዚህ ከወጣችሁ በኋላ በቀጥታ እንደቀደሙ ክሮም አፕሊኬሽናችሁ ወይም ክሮም ብራውዘራችሁ ላይ ትሄዱና እንደ አዲስ ዩቲዩብ www.youtube.com ብላችሁ ሰርች ታደርጋላችሁ። ይሄንን ካደረጋችሁ በኋላ ልክ እንደቀደሙ ዲስክቶፕ ሳይት ላይ መሆኑን ቼክ ታደርጋላችሁ። ስለዚህ ዲስክቶፕ ሳይት ላይ ከሆነ ትመለሱና ወደ ዌብሳይቱ ትገባላችሁ እንደዚህ ማለት ነው። ወደ ዌብሳይቱ እንደዚህ ከገባችሁ በኋላ የምትፈልጉትን ነገር ሰርች ታደርጋላችሁ ወይም የምትፈልጉትን ነገር ፊት ለፊት ካገኛችሁት እሱን ትከፍታላችሁ። አንለስ ደግሞ የምትፈልጉትን ነገር ሰርች ታደርጋላችሁ ማለት ነው። ለምሳሌ ስፖርት ነው ማዳመጥ የምፈልገው ብለን እንደምሳሌ እንጠቀመው። ስለዚህ ከዚህ ውስጥ የምፈልገውን ቶፒክ ምርጥና አስጀምረዋለሁ ወይም አጫውተዋለሁ። ለምሳሌ ነው ይሄንን ካደረጋችሁ በኋላ የስልካችሁን ኤግዚት በተን ነክታችሁ ትወጣላችሁ ማለት ነው። ኤግዚት በተኑን አንዴ ክሊክ አድርጋችሁ ትወጣላችሁ። ልክ እንደዚህ ስትወጡ ምናልባት ባክግራውንድ ላይ ሊቋረጥ ይችላል። ስለዚህ እንደዚህ አይነት ነገር ሲገጥማችሁ ከላይ የስልካችሁን ኖቲፊኬሽን ፓኔል እንደዚህ ወደታች ታደርጉትና ፕሌይ ትሉታላችሁ። ባክግራውንድ ላይ ኦሬዲ ስላለ ፕሌይ ትሉታላችሁ ማለት ነው። ከዚህ በኋላ የምትፈልጉትን ነገር መጠቀም ትችላላችሁ። ፌስቡክ ከፈለጋችሁ ፌስቡክ መጠቀም ትችላላችሁ። የምትፈልጉትን ነገር እንደዚህ ባክግራውንድ ላይ እየተጠቀማችሁ ይሄኛውንም ማዳመጥ ትችላላችሁ ማለት ነው። ባክግራውንድ ላይ
የምትፈልጉትን ነገር እንደዚህ ማዳመጥ ትችላላችሁ። ሌላ ተጨማሪ ምንም አይነት አፕሊኬሽን አያስፈልጋችሁም። እንደዚሁም ደግሞ የዩቲዩብ ፕሪሚየም ሜምበርሺፕ መሆን አይጠበቅባችሁም ማለት ነው። በዚህ መልኩ ባክግራውንድ ላይ ዩቲዩብ ላይ የምትፈልጓቸውን ነገሮች እያጫወታችሁ በቀላሉ የምትፈልጉትን ነገር ማድረግ ትችላላችሁ። ቪዲዮን ከወደዳችሁትና ከተመቻችሁ ቪዲዮን ላይክ፣ አካውንቱን ፎሎ በማድረግ ቤተሰብ ሁኑ። እንደዚሁም አንድ ቀን ሊጠቅማችሁ ስለሚችል ፌቨራይት ላይ አስቀምጡት።